በጦርነት ውስጥ መሰዋት፣ መቁሰል፣ የአካል መጉደል፣ መማረክ፣ የንብረት ውድመት የሚጠበቁና የሚከሰቱ ሁኔታዎች ናቸው። ከእነዚህ ሁኔታዎች መማረክን ለይተን ካየን በጦርነት ወይም በውጊያ መካከል በተፋላሚ ተዋጊዎች በህይወት በግልም ሆነ በቡድን በቁጥጥር ስር መዋል ማለት ነው። እዚህ ጋር ልብ ሊባል የሚገባው ነገር በቁጥጥር ስር የዋለ ተዋጊ ራሱን መከላከል በማይችልበት ሁኔታ ቆስሎ ወይም በጠላት በቅርብ ርቀት እይታ ውስጥ በመግባቱ ህይወቱን ለማትረፍ እጁን እንዲሰጥ ጠይቆ ወይም መሸነፉን አምኖ ወይም ሌላ አማራጭ እንደሌለው በማሰብ በፈቃዱ ወደ ጠላት ካምፕ ወይም ጠላት ወዳለበት አካባቢ በመሄድ እጁን ለጠላት የሰጠ እንደሆነ ተማረከ ወይም በምርኮ ተያዘ ይባላል። በፕሮፌሽናል ውትድርና ውስጥ ምርኮኛ አይገደልም፣ እንክብካቤም ይደረግለታል። ከቆሰለ የህክምና እርዳታ ይደረግለታል። የተለያዩ ስራዎችን ለማረከው አካል ኋላ ወረዳ ላይ ሊሰራ ቢችል እንጂ ውጊያ ውስጥ በቀጥታ አይሳተፍም። ምናልባት እንደ ማራኪው መልካም ፈቃድ በነፃ ሊለቀቅ ይችላል፣ አሊያም ደግሞ እንደ መደራደሪያ መያዣ ሊሆን ይችላል። ከከፋም ደግሞ ለረጅም ጊዜ በእስር ላይ እንዲቆይ ይደረጋል። የቀይ መስቀልና ሌሎች የሲቪል ድርጅቶች ሚና እንደተጠበቀው ሆኖ ማለት ነው። ታዲያ በአመዛኙ ከኦሮሞ ህዝብ ውስጥ የወጡ አሁን ያሉ ጀነራል መኮንኖች ምርኮኛ ብለው ስም መስጠት ከምን የመጣ ነው? አሁን ተማርከው ነበር ወይ? ይህን ትርክት የሚያስኬዱት እነማን ናቸው? ታሪክስ ምን ይላል? የሚሉትን ጥያቄዎች መመለስ ያሻል። እንግዲህ እንደሚታወቀው አሁን ያሉ ከፊት የሚታዩ ጀነራል መኮንኖች ከፊልድ ማርሻሉን ጨምሮ ደርግ ቀመስ ወታደሮች መሆናቸው ግልጽ ነው። በደርግ መንግስት የመጨረሻዎቹ ዓመታት ወታደሮቹ በተለያየ ምክንያት በተለይም ከጀነራሎቹ ግድያ በኋላ በነበረው መንግስት ላይ ተስፋ የቆረጡበት፣ ማለቂያና መፍትሄ በሌለው ጦርነት የተሰላቹበት፣ ለነበረው መንግስት ተስፋ ያጡበት ወቅት ከመሆኑ ጋር ተያይዞ ገሚሶቹ መኮንኖችን ጨምሮ ከሻዕቢያ ጋር በመስማማት በየመን ጦሩን ለቀው የወጡበት፣ ኢህአዴግ የሚባል ድርጅት ከሰሜን ጀምሮ እስከ መሃል ሀገር መረቡን ዘርግቶ መንግስትን እያዳከመ ያለበት ጊዜ ነበረ። ጦርነት ያሰለቻቸው፣ በነበረው መንግስት ተስፋ የቆረጡ፣ በአንጻሩ በኢህአዴግ ሰራዊት ነፃነት፣ እኩልነት ይመጣል ብለው ያመኑ የዚያኔው መንግስት ወታደሮችም ጭምር የነበሩበትን መንግስት ለመፋለም ወስነው በስፋት ወደ ኢህአዴግ ሰራዊት የሚፈልሱበት ወቅት ነበር። እኚህ ወታደሮች አንድም በራሳቸው ተነሳሽነት መንግስትን ሊፋለሙ በኢህአዴግ ሰራዊት ሳይሆን በኢህአዴግ አስተሳሰብ ተማርከው፣ ሁለቱም በደርግ ውስጥ ባሉ የኢህአዴግ ሰዎች ተመልምለው እንደሆነ ይታመናል። ለዚህ እንደማሳያ ሊሆን የሚችለው በበዓሉ ግርማ ኦሮማይ መጽሐፍ ላይ ታደሰ ቆርቾ የሚባለው ገጸ ባህሪ እንዴት የጦር መሳሪያ አስርጎ ወደ መሃል ሀገር እያስገባ እንደነበር የተገለጸበት መንገድ በጉልህ የሚያሳይ ነው። በተመሳሳይ እንደነ መቶ አለቃ ግርማ ብሩ፣ መቶ አለቃ ግርማ ወልደ ጊዮርጊስ፣ በኋላ የሀገሪቱ ርዕሰ ብሔር የሆኑት ኮሎኔል ተካ ቱሉ ያሉ አካላት በውስጥ ሆነው በወቅቱ ተፋላሚ የነበሩትን ኢህአዴግ እና ኦነግን ይደግፉ እንደነበር ኢህአዴግ ማዕከላዊን ስልጣን ከተቆጣጠረ በኋላ የተሰጣቸው ቦታ አመላካች ነው። ታዲያ የዛሬዎቹ ጄኔራሎች ፊልድ ማርሻሉን ጨምሮ የደርግ ዘመን መንግስት በነበረው መንግስት ተስፋ በመቆረጣቸውና መንግስትን ለመጣል በኢህአዴግ ጦር ውስጥ ገብተው በዚያን ጊዜ ይባል በነበረው ኦህዴድ፣ ደኢህዴን፣ ብአዴን እና ህወሓት ሰራዊት ውስጥ ተካተው ለመፋለም ወስነው ወደውና ፈቅደው አምነውበት የተቀላቀሉ እንደሆነ የተሰጣቸው ማዕረግና ኃላፊነት በግልጽ ያሳያል። ከዛም የነበረውን መንግስት በመፋለም ሂደት ውስጥ እየተዋጉና እያዋጉ ኢህአዴግ ማዕከላዊ መንግስት እንዲይዝ የራሳቸውን ድርሻ የተወጡ መኮንኖች ናቸው። እዚህ ጋር ልብ ሊባል የሚገባው ነገር በየትኛውም አሰራርና ሁኔታ ምርኮኛ የጠላትን ጦር እንዲመራ ኃላፊነት አይሰጠውም። እውነታው ይህ ሆኖ ሳለ የምርኮኛ ፖለቲካ እንበለው ትርክት የሚያራምዱ ሰዎች አንድም አኩርፈው ጥግ የያዙ ቀድሞ ጦሩን በብቸኝነት ሲመሩ የነበሩ አካላት ደጋፊዎች ናቸው። እኒህ አካላት በአመዛኙ የህወሓት ደጋፊ ኃይሎች ናቸው። እነዚህኞቹ አካላት የእነሱን የውሸት ጀግኖች ራሱን ጠልፎ የጣለውን የደርግ መንግስት ፍርስራሽ ላይ ከመንገስ የዘለለ ምንም አይነት የሀገርን ህልውና ያስጠበቀ ጦርነት መርተው
ካለማወቃቸውም ባሻገር አንዳንዶቹ የእርዳታ እህል በመሸጥ ድለላ ላይ ከነበሩበት ከሱዳን ስደተኛ ካምፕ ተጠርተው ተኩስ ተፈትነው በአንድ ጊዜ የኮሎኔልነት ማዕረግ የጫኑ የእነሱን ሰዎች ላይ ጥያቄ ለማንሳት አለመድፈራቸው ነው። በጣም የሚያስገርመው ደግሞ ሚሊዮኖችን የድሃ ልጆች የፈጀ ጦርነት መርተው ራሳቸውን እንደ ጀግና የሚቆጥሩ ከመሆናቸውን ባሻገር በተከታዮቻቸው ወዲ እገሌ እየተባሉ እንደ ጀግና መወደሳቸው ነው። ሁለትም አሁን ያሉ ጀነራሎችን የወጡበትን ማህበረሰብ አመረው የሚጠሉና በጀነራሎቹ አሻግረው ህዝቡ መፍጠር የሚችለው ምርኮኛ ብቻ እንደሆነ የውሸት ትርክት መፍጠር የሚፈልጉ አካላት ናቸው። እኒህ አካላት በአመዛኙ የአክራሪውና ተስፋፊው አማራ ሊቅ ነኝ ብሎ ራሱን የሚጠራው ኃይል አባላት ናቸው። እዚህ ጋር ልብ ሊባል የሚገባው እኒህ አካላት ራሳቸውን የአማራ ጠበቃ አድርገው ቢቆጥሩም ሰፊውንና ሀገር ወዳዱን የአማራ ህዝብ ሊወክሉ እንደማይችሉ ግልጽ ነው። ታዲያ እኚኞቹ ወገኖች የብሔር ፖለቲካ ለማራመድ የጎረቤት ጠላት መፍጠር ግዴታ እንደሆነ በተለያዩ ፖለቲከኞች እንደሚገለጽ ሁሉ እነሱም የኦሮሞ ህዝብ እንደ ህዝብ ጠላት አድርገው የተነሱ ከዚያም በየቀኑ ዘርፈ ብዙ የተዛባ ትርክት በሚያሰራጭበት ሂደት ውስጥ የምርኮን ፖለቲካ አንዱ አድርገው ደጋግመው ሲያነሱት ይታያል። ከዚህ ጋር አብሮ ሊታይ የሚችለው ሌላው አንኳር ጉዳይ በኢትዮጵያ ታሪክ ውስጥ እውን ኦሮሞ ድርሻው ምርኮኝነት ነው የሚለውን ጥያቄ መመለስ ነው። ይህንን እውነታ ለማስረዳት እልፍ ዝርዝር ሁኔታዎችን መጥቀስ ቢቻልም በዚህ ክፍል የተወሰኑትን ብቻ መጥቀስ በቂ ነው ብዬ አስባለሁ። በኢትዮጵያ ታሪክ ውስጥ የመጀመሪያው የጦር ሚኒስትር የታውራሪ ሀብተ ጊዮርጊስ ዲነግዴ ሀብቴ አባመላ ናቸው። እኚህ ሰው ከጦር አዋቂነታቸው ባሻገር ሀገር በማስተዳደር ጥበባቸው በታሪክ ሁሌም የሚታወሱ መሪ ናቸው። በኢትዮ ጣሊያን ወረራ ጊዜ ጠላትን በዱር በገደል ተፋልመው ስማቸውም በደማቸው የጻፉ የኢትዮጵያ ዘመናዊ ውትድርና አባት የሚባሉት በኮሪያ በዘመተው ጦር ውስጥ በጦር መሪነታቸውና በሎጂስቲክ አዋቂነታቸው የተመሰከረላቸው ጀግና ክቡር ዘበኛን ያቋቋሙት ብርቱ ሰው በኢትዮጵያ ታሪክ ለመጀመሪያ ጊዜ የሜጀር ጀነራልነትን ማዕረግ የተቀዳጁ ሰው ላበረከቱት አስተዋጽኦ ዛሬም ድረስ ኮሌጅ በስማቸው የተሰየመላቸው ሜጀር ጀነራል ሙሉጌታ ቡሌ ገርባ የበረሃው መብረቅ የጣሊያንን ወራሪ ኃይል በየአውደ ውጊያው ድባቅ ሲመታና ድልን በመቀዳጀት የሚታወቀው ሌተናል ጀነራል ጃካማ ኬሎ ከሀገሩ አልፎ በዓለም አደባባይ የኢትዮጵያውያንን ጀግንነት ያስመሰከረው ኮሎኔል አብዲሳ አጋ፣ ራስ አበበ አረጋይ፣ ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ የተሰኘለት አባ ነብሶ ባልቻ ጻፎ፣ ገበየው ግርሙ፣ ገብረ ማርያም ጋሪ፣ ገረሱ ዱኪ፣ በቀለ ወያ፣ ንጉሥ ኃይለ ሥላሴ ጀግንነቱን የመሰከሩለት ብላቴናው አብቹ የኦሮሞ ሕዝብ ፍሬዎች ናቸው። ሲቀጥልም በሶማሊያ ወረራ ወቅት ዘመን የማይሽረው ታሪክ ከጻፉ እልፍ አእላፍ የዚህ ማህበረሰብ አባላት መካከል ምሁሩ በተለያየ ዓለም አቀፍ ጦር ትምህርት ቤት ውስጥ የተማሩ እና የሶማሊያን ጦር አንኮታክተው ሀገራቸውን ነፃ ያወጡት እስራኤል ሀገር ተምረው ለመጀመሪያ ጊዜ የአየር ወለድ ያቋቋሙት በኢትዮጵያ ታሪክ ከ73 ጊዜ በላይ ፓራሹት የዘለሉት ጀግናው ሜጀር ጀነራል ደምሴ ቡልቶ ጀርሳ የቀድሞ የጦር ጠበብትና የጦር ኃይሎች ጠቅላይ ኢታማጆር ሹም እንዲሁም የመጀመሪያው አብዮታዊ ጀነራል መርዕድ ንጉሴ ሞሩ እንደነ ሌተናል ጀነራል ተስፋዬ ገብረ ኪዳን ገለቱ እንደነ ጀነራል ረጋሳ ጅማ የምስራቅ ኮከብና ታንክ ማራኪው ባሻ አሊ በርኬ ከኦሮሞ ሕዝብ አብራክ የወጡ ጥቂት ጀግኖች ናቸው። ይህ የሚያሳየን የኦሮሞ ሕዝብ የሚያፈልቀው እንቁ ጀግኖችን እንጂ ባንዳዎችንና ምርኮዎችን እንዳይደለ ነው። ዛሬ ያሉ ከኦሮሞ የወጡ የኢትዮጵያ ጀነራሎች ፊልድ ማርሻል ብርሃኑ ጁላ ጀምሮ ወደታች እንደ ኃላፊነታቸውና ማዕረጋቸው ከአባቶቻቸው ያወረሱትን ጀግንነት ለሀገራቸው አንድነትና ሉዓላዊነት ቀን ከሌሊት እየሰሩ
ይገኛል። ስማቸው ሲጠራ ጠላቶቻቸው ይረዳሉ። የጥላቻ ውቃቢያቸው ይነሳባቸዋል። ለሃጫቸውን እያዝረከረኩ ስማቸውን እየጠሩ በመስቀል እንደሚደበደብ አጋንንት ምርኮኛ እያሉ ያለ የሌለ አቅማቸው አሟጠው በየሚዲያው ይጮኻሉ። ግና ፀሐይ በምስራቅ መውጣቷን የኦሮሞ እናትም ጀግና መውለዷን አታቆምም። ክብር ለምየ ኢትዮጵያ። በመጨረሻ የዚህ ጽሑፍ ዓላማ ከኦሮሞ ሕዝብ አብራክ የወጡ የጦር መኮንኖች ላይ ያነጣጠሩን የሐሰት ትርክት ከማጥራት ያለፈ ሌላ ዓላማ የለውም። ከዚህም ጋር ተያይዞ ሁሉም የኢትዮጵያ ሕዝቦች ጀግኖች እንደሆኑና በጋራ ሀገር እንዳጸኑ እንደጠበቁ የጸሐፊው ጽኑ እምነት ነው። ለዛሬ በዚህ ጋር በቃ። በሌላ ወቅታዊና ታሪካዊ ጉዳይ እስክንገናኝ ቸርን ሰንበት። ላይክ እና ሰብስክራይብ ማድረጋችሁን አትዘንጉ። እንደ ጤዛ የማይተንደጉ ጥልቅ ፍቅር አለሽ የሚኖር ዘላለም አንቺ ነሽ ሀገሬም እናቴ ሽልማቴ